ገነት ወሽም ይባላል። ፈቃደኝነቱ እንግዲህ ደስ ብሎኝ ነው የምነግራችሁ። ያው የሰንበት ገበያ በጣም ደስ ይላል። ካሉት አንፃር ከሰፈር በጣም የተለየ ነው ማለት ሰፈር የተለያዩ በሚያመጡበት አንፃር የተለያየ ጭማሪ ያለው ሁለተኛ የምትፈልጊላት ታገኝ ትችላለሽ። ግን እንደፈለገሽ መርጠሽ በተመጣጣኝ ዋጋ ትገዣለሽ። አሪፍ ነው። የተለያየ ቢሆንም ደስ በሚል ሁኔታ ሁሉም ይወጣል እና ደስ ይላል የሰንበት ገበያ። እኔ ደስ እያለኝ ነው የምገዛው። አቅርቦቱ እንግዲህ ያው አለ ዋናው መኖሩ አይደለም ማለት ሁሉም የምትፈልጉ ሽንኩርቱን ቲማቲሙ እንደያቀመሽ አለ ሁሉም አቅርቦት አለ እንዳየሁት ከሆነ እኔ እንዳየሁት ማለት ነው እና ደስ ይላል። እሺ እኔም አመሰግናለሁ። ሰንበት ገበያ ስሜ ተረፈ ተስፋዬ ይባላል። የወረዳ ነው። ሰንበት ገበያን አስመልክቶ ሰንበት ገበያ መኖሩ በጣም ጥሩ ነው። ምክንያቱም ከግማሽ በታች ነው ዋጋ የተቀነሰ ያለው። ለምሳሌ ሽንኩርትን ብንወስድ በጣም የወጣበት ጊዜ ነበረ። ባለፈው ሳምንት ግን እስከ 30 ብር 40 ብር አካባቢ የነበረበት ሁኔታዎች አሉ። እቺ ሳምንት ደግሞ ባልተቀረበ ነው መሰለኝ 10 ብር 15 ብር የጨመረበት ሂደት አለ። ግን የሰንበት ገበያ መኖሩ ለህዝቡ ለኛ በጣም ጥሩ ነው። ዋጋው ተመጣጣኝ ነው። ዋጋው የማረጋጋት ስራ ሰርቷል ብዬ ነው የሰንበት ገበያን ማምነው። አቅርቦት ጥሩ ነው፣ በቂ ነው። ምንም የማነስ ነገር የለም። ሰው እስከ እሑድ ማታ ድረስ የለም ሳይባል የገዛበት ሁኔታዎች ነው። እሺ አመሰግናለሁ። ማርታ ይባላል። ከሰንበት ገበያ ተጠቃሚ አንዷ ነኝ። ከውጭ ገበያ ጋር የሰንበት ገበያ ትንሽ የሆነ ልዩነት አለው። ለምሳሌ ሽንኩርት 110 ብር ነው፣ እዚህ 65 ብር እና 60 ብር 50 ብር ነው። ስለዚህ ልዩነት አላቸው። ቲማቲምም እንደዛው። ስለዚህ ገበያው አቅርቦቱ ከዚህ በበለጠ ቢሆን ሰው ተጠቃሚ ይሆናል። አቅርቦቱ ባይቀነስ ቢጨመር ይላል። አመሰግናለሁ። አቅርቦቱ ቆንጆ ነው። የአንዳንድ ቲማቲም ተበላሽ ማለት በሚለው እንጂ በተረፈ ሌላ ነገር ከበዓል ጋር በተያያዘ ያለውን አሁን ከሌላው ጋር 80 ብር ነው። ስለዚህ ጥሩ ነው ያለው